አሁን ሚካኤልን እስቲ እንየው። ቅዱስ ሚካኤል የዋህ ገር፣ ትዕግስተኛ፣ ዝምተኛ የሚገርም መልአክ ነው። ባለትዳሮች ትዳራቸው ሲበጠበጥ ድርሳነ ሚካኤል ከጸለዩ፣ መልካ ሚካኤል ከጸለዩ፣ የሚካኤልን ጸበል ከተጠመቁ ወይም ቤተክርስቲያን ሄደው ከተሳሉ፣ ታቦት ፊት ከነገሩት ትዳርን ሰላም ያደርጋል። ሀገርም ስትበጠበጥ ብሮሽኤል የሚባል የአመፅ መንፈስ አለ። ብሩሽ መደምሰሽ አይደለም፣ ብሮሽኤል ደግሞ ደምሳሽ ወይም ደግሞ በጥባጭ ነው። ይሄ አመፀኛ መንፈስ አገርን ሲያውቅ፣ ቤተክርስቲያንን ሲበጠብጥ፣ ህዝብን ሲያውቅ ወይም ጦርነት እንዲነሳ ሲያደርግ ቅዱስ ሚካኤል ይመጣና ቀንዱን ብሎ ያስታክሰዋል። ድርሳኑ ሲደግም ወይም ደግሞ አባቶች ቅዱስ ሚካኤልን ጠርተው በስሙ ወደ እግዚአብሔር ሲጸልዩ ስለ ቅዱስ ሚካኤል ብለህ እባክህን ሲሉ ቅዱስ ሚካኤል ስክን ያደርገዋል። ሌላው በገዳም ያሉ አባቶቻችን ደግሞ ጾር ሲበዛባቸው የዝሙትም፣ የፍትወት፣ የተለያየ ገንዘብም የንዋይ ማለት ነው እንዲሁም የምግብ የመብላት የመጠጣት መናኝ ሆነው ግን እንደ ከተማ ሰው የመኖር ፍላጎት ሲመጣባቸው ሊቀ መላእክት ቅዱስ ሚካኤል እኔ እኮ መናኝ መነኩሴ ነኝ እኮ ይህን ስሜት እየመጣብኝ ነው፣ እባክህን ስጋዬ ላይ ያለውን ነገር አታና እረፍት ስጠኝ ሲሉ ቅዱስ ሚካኤል ስክን ያደርገዋል። አይምሯቸውን በርድ ቅዝቅዝ ያደርገዋል። Everyone thinks they know the market, but do you really know where to move? Where? የቅዱስ ሚካኤል ትልቁ ስራው አንድ የሚንቀዠቀዥና የሚንቀለቀልን ነገር ማብረድ ነው። ልጆችም